ሰላም እንኳን በደህና መጣችሁ። በዛሬ ቪዲዮ ደግሞ የምንመለከተው ከባለፈው የቀጠለ ስለ ታይፕስ ኦፍ ፋንክሽን እያየን ነበረ ከዚህ በፊት። ዛሬ ደግሞ ስለ ሞጁለስ ፋንክሽን እናያለን። ከዚህ በፊት ያየነው ስለ ፓወር ፋንክሽን ነበረ። ዛሬ አብሶሊት ቫሊዩ ፋንክሽን የምንለው ምን ይመስላል የሚለውን የምናይ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ኦኬ፣ ሞጁለስ ፋንክሽን የምንለውን ከማየታችን በፊት በራሱ አብሶሊት ቫሊዩ የምንለው ነገር ምን እንደሆነ እንመልከት። ይህንን ሀሳብ ከዚህ ቀደም በነበሩት ክላሶች ላይ ተመልክታችሁት ነበረ። ነገር ግን እንደ ሪቪዥን እንዲሆነን ምን እንደሆነ አንዳንድ ነገር እንመልከት። ሶ ቤዚካሊ አብሶሊት ቫሊዩ የምንለው ነገር ምንድነው የሚያሳየን? አንድ ቁጥር ከዜሮ ወይም ከኦሪጂኑ ነምበር ላይ ላይ ማለት ነው ምን ያህል እንደሚርቅ ነው የሚያሳየን። ሶ ቤዚካሊ ዲስታንስን ነው የሚያሳየን ማለት ነው። ለዛም ነው ዲስታንስን በኔጌቲቭ ማስቀመጥ ስለማንችል ነው አብሶሊት ቫሊዩንም በኔጌቲቭ ማናስቀምጠው። ሶ ቤዚካሊ የትኛውንም ቁጥር ሲነገራችሁ ለምሳሌ ማይነስ ቴንም ይሁን 8 የዚህን አብሶሊት ቫሊዩ ፈልጉ ማለት በሌላ ቋንቋ ምን ማለት ነው? ዲስታንስ ፈልጉ ማለት ነው። ሶ አብሶሊት ቫሊዩ የሚለው የምንለው ሀሳብ ምንድነው የሚነግረን? ዲስታንስን የምናገኝበትን መንገድ ነው ማለት ነው። ሶ ቤዚካሊ የማይነስ 10 ዲስታንስ ከዜሮ ያለው ርቀት ማለት ነው 10 ነው። የስምንትም ደግሞ 8 ነው። ሶ ሁሌ ፖዚቲቭ ቫሊዩ ያለው የምንልበት ምክንያት ምንድነው? ዲስታንስ በኔጌቲቭ መቀመጥ ስለማይችል ነው ማለት ነው። ሶ ዲስታንስ ኦን ዘ ነምበር ላይን ኢዝ ዲፋይንድ ዩዚንግ ዘ ኮንሴፕት ኦፍ አብሶሊት ቫሊዩ ማለት ነው። ሶ አሁን እዚህ ጋር እንምጣና የሆነ ኤ የሚባል ቁጥር አለን ብለን እናስብ። ቫሪያብል ነው። የዚህ አብሶሊት ቫሊዩ ወይም የዚህ ሞጁለስ እና አብሶሊት ቫሊዩ የምንላቸው ተመሳሳይ ናቸው። ሶ የዚህ ሞጁለስ ኦፍ ኤ ወይም አብሶሊት ቫሊዩ ኦፍ ኤ ዲኖት የምናደርገው በዚህ መንገድ ነው። ይሄ ላይክ የምታውቁት ነገር ነው ከዚህ በፊት። ስለዚህ ኤንድ ኤ የምንለው ወይም ደግሞ አብሶሊት ቫሊዩ ኦፍ ኤ ኢዝ ዘ ኔጋቲቭ ሪል ነምበር ዲፋይንድ ባይ ይለናል። ሶ አሁን የአብሶሊት ቫሊዩ ኦፍ ኤ ቫሊዩ ምን እንደሚመስል ሶስት ሴናሪዎችን ክሬት አድርገን እንመለከታለን። ሶ የመጀመሪያው አብሶሊት ቫሊዩ ኦፍ ኤ ከኤ ጋር እኩል የሚሆንበት ጊዜ አለ። ራሱ ኤ ነው። ያ ማለት ለምሳሌ 8ን ካስገባው ወይም ደግሞ የሆነን ቁጥር ካስገባው ራሱ ቁጥር የሚወጣበት ማለት ነው። ያ መች ነው? ኤ ከዜሮ ሲበልጥ ነው ማለት ነው። ኤ ፖዚቲቭ ነምበር አብሶሊት ቫሊዩ ውስጥ ከገባ ቅድም ለተመለከታችሁት እዚህ ጋር 8 አብሶሊት ቫሊዩ ውስጥ ብከተው መልሶ ራሱን 8 ነው የሚሰጠኝ። ስለዚህ ራሱን ቁጥር የምናገኘው መች ነው? የኤ ቫሊዩ ከዜሮ ሲበልጥ ነው ማለት ነው። ስለዚህ ፖዚቲቭ ነምበር ካለኝ ማለት ነው። ከዛ ደግሞ የኤ ቫሊዩ ከዜሮ ጋር እኩል የሚሆነው ያ ማለት ከዜሮ ጋር እኩል የሚሆነው እዚህ ጋር የኤ ቫሊዩ ከዜሮ ጋር እኩል ከሆነ ነው። ሶ ያስገባውት ዜሮ ከሆነ ዜሮ ነው ማገኘው ማለት ነው። ቤዚካሊ የአብሶሊት ቫሊዩ ኦፍ ኤ ከማይነስ ኤ ጋር ያ ማለት ለምሳሌ አብሶሊት ቫሊዩ ኦፍ ማይነስ 8 ከማይነስ ኦፍ ማይነስ 8 ጋር ማለት ነው። አይታችኋል? ይሄ ስንት ይሆናል? 8። ያ ማለት 8። ስለዚህ አብሶሊት ቫሊዩ ኦፍ ኤ ከማይነስ ኤ ጋር እኩል የሚሆነው መች ነው? ኤ ሌዛን ብቻ ሲሆን ማለት ከዜሮ ሲያንስ ያ ማለት ኔጌቲቭ ነምበሮች ሲገቡ ማለት ነው። ስለዚህ ይህን ፕሮፐርቲ እንዳትረሱ። እነዚህ ፕሮፐርቲዎች በቃ አጠቃላይ የአብሶሊት ቫሊዩን ኮንሰፕት ሰማራይዝ ያደርጉልናል ማለት ነው። ኦኬ፣ በኤግዛምፕል እንመልከታችሁ። አሁን የኤ አብሶሊት ቫሊዩ ስንት ነው የሚሰጠን? 6 ስለሆነ ራሱ 6 ነው የሚሆነው። ምክንያቱም 6 ከዜሮ ስለሚበልጥ፣ ዜሮ ደግሞ ራሱን 0 ማይነስ 5 ደግሞ 5 ነው የሚሰጠን ማለት ያ ማለት ማይነስ ኦፍ ኤ ይሆናል። ያ ማለት ኤ ማለት ማይነስ ኦፍ ማይነስ 5 ማለት ነው። 5 ይሰጠናል ማለት ነው። ኦኬ፣ ፕሮፐርቲውን እስቲ እንመልከት። የአብሶሊት ቫሊዩ ፕሮፐርቲ እንግዲህ የመጀመሪያው ቅድም ያሳያችሁን ለየትኛውም ቁጥር ያ ማለት ይሄንን ስተነትንላችሁ የአብሶሊት ቫሊዩ ኦፍ ኤ እና አብሶሊት ቫሊዩ ኦፍ ማይነስ ኤ ተመሳሳይ ናቸው። እንዴት ካላችሁ ለምሳሌ አሁን አብሶሊት ቫሊዩ ኦፍ 10 እና እዚህ ጋር ደግሞ አብሶሊት ቫሊዩ ኦፍ ማይነስ 10 ሁለቱም ደሴም የሆነ ቫሊዩ ያላቸው። ምክንያቱም ምንድነው ሳይናቸው ማተር ያደርግ። አብሶሊት ቫሊዩ ፎከስ የሚያደርገው የቁጥሩ ማግኒቲዩዱ ላይ ነው፣ ዲስታንሱ ማለት ነው። ሶ ዲስታንሱ ከዜሮ ሁለቱም ማይነስ 10ም ከዜሮ ተመሳሳይ ርቀት ላይ ስለሚገኙ ተመሳሳይ የሆነ አብሶሊት ቫሊዩ ነው የሚኖራቸው ማለት ነው። እሺ፣ እነዚህ ሁለተኛው ፕሮፐርቲ ደግሞ እነዚህን መመልከት ነው። እነዚህ ላይክ ቤዚክ የሆኑ ፕሮፐርቲዎች ናቸው።
የመጀመሪያው ሁለት ቁጥሮችን ውስጥ አባስተን አብሶሉት ቫልዩ ስንሰራና የቁጥሮቹን አብሶሉት ቫልዩ ወስደን መጨረሻ ላይ ስናባዛቸው ተመሳሳይ የሆነ ቫልዩ ነው የሚሰጠን። ለምሳሌ 2 times 3 እና አብሶሉት ቫልዩ ኦፍ ለምሳሌ እቺን -3 አድርጓት 2 ከዛ -3 አይደለ? ይሄ ሁለት ጊዜ -3 -6 አብሶሉት ቫልዩ ውስጥ ይሰጠናል። ይሄ ደግሞ 2 ሲባዛ በ3 ይሆናል። ምክንያቱም ከአብሶሉት ቫልዩ ሲወጣ እንትን 3 ስለሚሆን ነው። ይሄ 6 ይሰጠናል፣ ይሄም 6 ይሰጠናል። ስለዚህ እዚህ ጋር እንደምትመለከቱት በዚህ መንገድ ይሄ ፕሮፐርቲ ሳቲስፋይ ይደረጋል ማለት ነው። ሌሎቹንም ቁጥሮች ተከታችሁ ብትሰሩት ደሴም እንትን ነው የምታገኙት። ሁለተኛው ደግሞ ምንድነው የሚለን ቁጥሮቹን እዚህ ጋር እንደምትመለከቱት አካፍለናቸው ከዛ አብሶሉት ቫልዩ ብንፈልግና አብሶሉት ቫልዩ ፈልገን ከዛ ደግሞ ብናካፍል ቢ እዚህ ጋር 0 መሆን የለባትም ላይክ አንዲፋይንድ ስለሚመጣብን ማለት ነው። ነገር ግን በዚህ ቫልዩ ከሄዳችሁ ስቲል ቼክ ብታደርጉት ቁጥር ወስዳችሁ ደሴም ነው የሚመጣው ማለት ነው። ሶስተኛው ፕሮፐርቲ ደግሞ ትራያንጉላር ኢኒኳሊቲ የምንለው ነገር ነው። ሶ መጀመሪያ ይሄ ፕሮፐርቲ ለምን ትራያንጉላር እንደተባለ እንገራችሁ። ሶ ለምሳሌ የትራያንግል ፕሮፐርቲ ትዝ የሚላችሁ ከሆነ ታች ክላሶች ላይ ምን ብለናል? የዚህ ሳይድ ዋጋ ለምሳሌ ሲ ቢሆን እዚህ ጋር ኤ እና ቢ ቢኖረን የሲ ዋጋ ሲ ጋር የአንዱ ሳይድ ዋጋ ማለት ለምሳሌ የሆነ ራንደም የሆነ ለምሳሌ ኤን ብንወስድ የሁለቱ ድምር የሲ እና የቢ ድምር ያ ማለት የሁለቱ ሳይድ ድምር ሁሌ ከአንደኛው ሳይድ ሌንግዝ መብለጥ አለበት። ካልሆነ ትሪያንግል አይደለም ማለት ነው። ለምሳሌ አሁን እንዴት ለምሳሌ ኤግዛምፕል ብሰጣችሁ ለምሳሌ እቺኛዋ 9 ብትሆን ሌንግዟ ከዛ ይሄኛው 3 ቢሆን ይሄኛው ደግሞ 4 ቢሆን አሁን ይሄ ትሪያንግል መሆን አይችልም። የትሪያንግልን ኮንሰፕት ያፋልሳል። ምክንያቱም የሁለቱ ሳይድ እዚህ ጋር 4 እና 3 ድምር ሁሌ ከ9 መብለጥ ስላለበት ማለት ነው። ይሄ ትሪያንግል አይሆንም ማለት ነው። ይሄን ያህል ሳይድ ያለው ትሪያንግል እንደዚህ አይነት ሳይድ ያለው ትሪያንግል ክሬት ማድረግ አንችልም። ሶ ይሄንን ኮንሰፕት ለምንድን ነው እዚህ ጋር ያመጣሁባችሁ? ሁለቱ ቁጥሮች እዚህ ጋር እንደምትመለከቱት የዚህ ትራያንጉላር ኢኒኳሊቲ የተባለበት ምክንያት ለማሳየት ነው የቅድሙን ሐሳብ ያነሳውላችሁ። እዚህ ጋር ሁለት ቁጥሮች ቢኖሩ ለምሳሌ a -2 ቢሆን ቢ ደግሞ -3 ቢሆን የሁለቱ ቁጥር ድምር ስንት ነው የሚመጣው? አብሶሉት ቫልዩ ኦፍ -5 ነው የሚመጣው አይደለ? ከዛ በኋላ ሌዛን ኦር ኢኳል ቱ እንልና የሁለቱን እንትን ወስደን አብሶሉት ቫልዩ ወስደን 2 ሲደመር 3 ማለት ነው ላይክ እንትን ብንለው 5 ኢኳልስ 5 ነው የሚመጣው። ስለዚህ ትሩ ነው። የዚህ ፕሮፐርቲ የሚለን የሁለቱን ቁጥሮች ውስጥ ላይ ደምረን ከዛ በኋላ ከኖርማል ሳይዳቸው ጋር ኖርማሊ አብሶሉት ቫልዩ ወስደን ከምናገኘው ቫልዩ ጋር ብናነጻጽረው ሞስት ላይክሊ የሚሆነው ምንድነው? ወይ እኩል ይሆናል ወይም ደግሞ ያንሳል። ሶ ለምሳሌ መች ነው የሚያንሰው ካልን ለምሳሌ የኤ እና የቢ ቫልዩአቸው ያ ማለት በሳይን የሚለያዩ ከሆነ ኤ ኔጌቲቭ ሆኖ ቢ ፖዚቲቭ ከሆነ ወይም ደግሞ ቫይስ ቨርሳ ተገላቢጦሽ ከሆነ ሞስት ፕሮባብሊ ሌዛን ነው የሚሆነው። ሁለቱ ተመሳሳይ ሳይን ካላቸው ደግሞ ኢኳል ነው የሚሆነው። ግን በምንም ተአምር ይሄ ከዚህኛው ሊበልጥ አይችልም ማለት ነው። ስለዚህ የትሪያንግልን ኮንሰፕት ያመጣል እዚህ ጋር ማለት ነው። የሁለቱ ሳይድ ድምር ከብቻቸው ቫልዩዎች ጋር ውስጥ ላይ ያለው ማለት ነው። ሁሌ ከሁለቱ ለብቻ ወስደን አብሶሉት ቫልዩ ወስደን ስንደምር ካለው ጋር ትንሽ ነው የሚሆነው ማለት ነው። እሺ ኤግዛምፕል እንመልከት። አሁን አብሶሉት ቫልዩ ኢኩዌሽኖች ማለት ሶ እዚህ ጋር አሁን የኤክስ የመጀመሪያው እንትን ጥያቄ ምንድነው የሚለን? አብሶሉት ቫልዩ ኦፍ ኤክስ ኢኳልስ 7 ነው የሚለን። ሶ ሁለት ፖሲቢሊቲ ነው የሚኖረን፣ ወይ ኤክስ ከ7 ጋር እኩል ይሆናል ወይም ደግሞ ኤክስ ከ-7 ጋር እኩል ይሆናል። ያ ሁለቱንም ስትከቱ 7 ስለምታገኙ ማለት ነው። ሁለተኛው ጥያቄ ደግሞ ኤክስ ከ0 ጋር እኩል ነው የሚለን አብሶሉት ቫልዩ ኦፍ ኤክስ ማለት ነው። ስለዚህ ሞስት ፕሮባብሊ ኤክስ ከ0 ጋር እኩል ነው የዚህ መልስ የሚሆነው ማለት ነው። ከዛ ደግሞ አብሶሉት ቫልዩ ኦፍ ኤክስ ከ-3 ጋር እኩል ነው እያለን ነው። ይሄ ፖሲብል አይደለም። የአንድ ቁጥር አብሶሉት ቫልዩ -3 ሊሰጠን አይችልም።
ስለዚህ there is no number for x that is the solution for this equation ማለት ነው። እዚህ ጋር ደግሞ በእንትን የተሰጠን በኢኩዌሽን ፎርም ማለት ነው ውስጥ ላይ ቫሪያብሉ ከቁጥር በቁጥር ተባዝቷል እንደገና ደግሞ የተደመረበት ቁጥር አለ። ስለዚህ መጀመሪያ ልክ እዚህ ጋር ከላይ ኤ ላይ እንዳደረግነው ሁለት ፖሲቢሊቲዎችን እናስቀምጣለን። አንደኛ ከቴን ጋር እኩል ነው፣ ሁለተኛ ደግሞ ከማይነስ ቴን ጋር ውስጥ ላይ ያለው ቁጥር ማለት ነው። ውስጥ ላይ ያለው ቁጥር ወይ ይሄኛው ይሄኛው አጠቃላይ እዚህ ጋር ያለችው ቁጥር ማለት ነው ወይ ማይነስ ቴን ትሰጠናለች ወይም ቴን ትሰጠናለች ማለት ነው። ስለዚህ በዚህ መሰረት እንዴት ነው የምናደርገው መጨረሻ ላይ አንደኛ ይሄኛውን እንጨርሰዋለን፣ ሁለተኛ ይሄንን እንጨርሰዋለን ማለት ነው። ስለዚህ ሁለት ፖሲብል የሆነ ቫልዩ ነው የሚሰጠን። ስለዚህ ምን አገኘን? የዚህኛው ቫልዩ ወይ 2 ነው ወይ ደግሞ -8 ነው የሚሆነው ማለት ነው። ይሄንን ስትጨርሱት ወደዚህኛውን ትራንስፈር አድርጋችሁ ምናምን ኢኩዌሽኑን ስታቃልሉት መጨረሻ ላይ የምታገኙት ወይ 2 ነው ወይ -8 ነው። ስለዚህ x = 2 or x = -8 ማለት ነው። ሁለቱንም ስትከቱ ተመሳሳይ የሆነ ቫልዩ ነው የምታገኙት። ኦኬ እዚህ ጋር የአብሶሉት ቫልዩ ጥያቄዎች አሉ። እንደ ሪቪዥን ስለሆነ ሐሳቡን ሰጥቻችሁ እናንተ ተሰሩታላችሁ። አንደኛ find the absolute value of each of the following numbers ነው የሚለን። የዚህን ቁጥር አብሶሉት ቫልዩ ነው የምታገኙ። ሶ የዚህን እንደዚህ ያደረጋችሁ ማለት ነው። አብሶሉት ቫልዩን ስታገኙ ቤዚካሊ ኔጌቲቭ ከሆነ ፖዚቲቭ ቫልዩ ነው የሚሆነው እዚህ ጋር እንደምትመለከቱት። ላይክ ይሄ ፖዚቲቭ ደግሞ በራሱ ፖዚቲቭ ከዛ ደግሞ ይሄኛው ደግሞ 5/4 ማለት ነው። ሶ ቤዚካሊ ምንድነው አብሶሉት ቫልዩ ማግኘት ማለት ዲስታንሱን ማግኘት ማለት ነው። ያማ ማግኒቲዩዱን ማግኘት ማለት ነው። ኔጌቲቭ 1 የምናጠፋበት ምክንያት ዳይሬክሽን ብቻ ስለምታሳይ ነው፣ ማግኒቲዩድ አይደለችም ማለት ነው። እሺ ሁለተኛ ላይ ደግሞ ሁለቱን አብሶሉት ቫልዩዎች ኮምፔር አድርጉ ነው የሚለን። አብሶሉት ቫልዩ ከሰራም በኋላ ማለት ነው። የዚህ አብሶሉት ቫልዩ ራሱ ላይክ ኔጌቲቭ 1 አጥፍተን 4.5 ነው የሚመጣው። የዚህኛው ደግሞ 3.75 ነው የሚመጣው። የዚህኛው 2/9 ነው የሚመጣው። የዚህኛው ደግሞ 5/12 ነው የሚመጣው ማለት ነው። ከዛ እነዚህ ታነጻጽራላችሁ ማለት ነው አብሶሉት ቫልዩ ከወሰዳችሁ በኋላ ማለት ነው። እንዳሁን የነዚህን ስትሰሩ ደግሞ ቤዚካሊ ሪቪዥን ስለሆነ ላይክ እናንተ እንትን ማለት ይችላልላችሁ። ይሄ ሁለት ፖሲብል ቫልዩ ይኖራል ብላችሁ ተነሳላችሁ -5 እና 5። እዚህ ጋር ደግሞ ይሄኛውን ላይክ ኦሬዲ ከዜሮ ጋር እኩል ማድረግ ነው። ምክንያቱም አንድ ቫልዩ ነው ሊሰጠን የሚችለው። ምክንያቱም ከዜሮ ጋር ከሆነ ሁለት ፖሲብል ቫልዩ ሊኖረን አይችልም። ስለዚህ x - 1 = 0 ትኑና x = 1 ይመጣል ማለት ነው። ይሄ ሁለት ፖሲብል ቫልዩ ይኖራችኋል። እዚህ ጋር ግን ካልኩሌት ከማድረጋችሁ በፊት እቺኛውን ቫልዩ ተመልከቷት። የአብሶሉት ቫልዩ ኔጌቲቭ ይሰጠናል ወይስ አይሰጠንም የሚለው ማለት ነው። ከዛ ኔጌቲቭ ማይሰጠን ከሆነ ይሄ ነገር ኖ ሶሉሽን ይሆናል ማለት ነው። እሺ አሁን ቀጥታ ስለ ፋንክሽኑ መመልከት እንጀምር። እስካሁን ላይክ አብሶሉት ቫልዩ ምንድነው የሚለው ነበር ስንመለከት የነበረው። አሁን ደግሞ አብሶሉት ቫልዩ ፋንክሽን ወይም ደግሞ ሞጁለስ ፋንክሽን የምንለው ምንድነው የሚለው እንመልከት። ሶ ይሄ ሞጁለስ ፋንክሽን the function f which is like domain real number ከዛ ደግሞ ሬንጁም ሪል ነምበር የሆነ ከዛ በዚህ መልክ ዲፋይን የሚደረግ ማለት በዚህ ፎርማት ይሄንን ምን እንለዋለን? አብሶሉት ቫልዩ ወይም ሞጁለስ ፋንክሽን እንለዋለን ማለት ነው። ስለዚህ አንድ ኤግዛምፕል እንመልከት እስቲ። አሁን እዚህ ጋር አንድ ፋንክሽን አለን f of x = absolute value of x። ስለዚህ የተጠየቅነው f of -1 0 እና 1 እንድንፈልግ ነው። ሶ ቤዚካሊ እዚህ ውስጥ ስትከቱት የምታገኟቸው ቫልዩዎች ሁሉም ፖዚቲቭ ወይም ደግሞ 0 ነው የሚሆኑት ማለት ነው። ስለዚህ absolute like f of -1 1 ይሆናል፣ f of 0 0 ይሆናል፣ f of 1 1 ይሆናል ማለት ነው። ኦኬ እዚህ ጋር ኤግዛምፕል ፎር ምንድነው የሚለን? የዚህን ፋንክሽን ግራፉን እንድንስል ነው የሚጠይቀን። ስለዚህ እዚህ ጋር ፖይንቶችን አወጣንና አሁን እንትኑን እንመልከት፣ ግራፉ ላይ ያለውን ፕሮፐርቲ እንመልከት። አንደኛ ግራፉ ብሬክ የለውም። ላይክ እንደምትመለከቱት ጃምፕ የሚያደርግበት ላይክ እንደዚህ ሄዶ ከዛ እንደዚህ ጃምፕ የሚያደርግበት ቦታ የለም። ወይም ደግሞ እንዲህ ሄዶ ሆል የሚሰራበት ፖይንት የለም። ጀስት ምን አለው እዚህ ጋር ስቲፕ የሆነ እንትን አለው ላይክ ቀጥታ ይመጣል ከዛ በኋላ እንትን ይላል እና ስትመለከቱትም ሪፍሌክሽን ነው የሚመስለው። በዚህ በኩል ያለው በዚህ በኩልም አለ ማለት ላይክ ተመሳሳይ ርቀት ላይ ነው ያሉት ሁለቱ ፖይንቶች። ስለዚህ ይሄ ምንድነው የሚያሳየን? የኔጌቲቭ 3 እና ለምሳሌ የ3 ተመሳሳይ ዲስታንስ ነው ከዜሮ ያላቸው የሚለው ነው ማለት ነው። ኦኬ
ሌላኛው ደግሞ ሲሜትሪክ ነው። ሲሜትሪክ ነው ማለት እዚህ ጋር እንትን ይሄ የዋይ አክሲስ ይሄንን ለሁለት ይሰነጥቀዋል ማለት ነው። ለሁለት ፓርት ሁለት ተመሳሳይ ፓርት እናገኛለን። ለምሳሌ እዚህ ጋር ብቆርጥ ተመሳሳይ ፓርት አይሆንም። እንደዚህ አይነትና እንደዚህ ያለ ፓርት ነው። ግን እዚህ ጋር እና እንደዚህ ላይክ እንደዚህ አድርጌ መሀል ላይ መቁረጥ እችላለሁ ማለት ነው። መሀል ላይ ሲሜትሪክ ነው። ሲሜትሪክ ማለት ለእኩል ቦታ የሚከፍልልን ማለት ነው። ኦኬ like f of x which is like minus absolute value of x ስንመለከት ደግሞ ቤዚካሊ ምንድነው የሚሆነው? ግራፉ ወደ ኋላ ይገለበጣል ማለት ነው። ምክንያቱም እያንዳንዱ የምናገኛቸው ቫልዩዎች በሙሉ ምን ይሆናሉ? በማይነስ ይባዛሉ። ስለዚህ ቫልዩአችን ወይም ግራፋችን ወደ ታች የተገለበጠ ይሆናል ማለት ነው። ይሄ ቤዚካሊ ቀላል ነገር ነው። አሁን ደግሞ what if like ውስጥ ላይ f of x ከዛ x minus 1 ቢሆንስ? x minus 1 ቢሆን ግራፉ ይሄንን ነው ወደዚህ ሁለት አንድ ይጠጋል ማለት ነው። ወደዚህ ይጠጋል። ስለዚህ እዚህ ጋር ምንድነው የኢንተርሴፕትን የተቀየረው ማለት ነው ከቅድሙ አንፃር። ስለዚህ ለምሳሌ 0 ባደርግ ዋይን 0 ባደርግ የማገኘው የቫልዩ like absolute value of x minus 1 is equals to 0 ይሆንና x is equals to 1 ይሆናል ማለት ነው። ስለዚህ ኢንተርሴፕት ተቀይሯል ከቅድሙ አንፃር። ስለዚህ መልሱ ይሄ ይሆናል ማለት ነው። እዚህኛው ግራፍ ላይ ደግሞ ምን ያደረገ አብሶሉት ቫልዩ ውስጥ አወጣው አንድን ማለት ነው። ያ ማለት የy ቫልዩ the minimum ሊሆን የሚችለው አንድ ነው ማለት ነው። ይሄ x 0 እንኳን ቢሆን the minimum ሊኖረን የሚችለው የy ቫልዩ 1 ይሆናል ማለት ነው። ስለዚህ እቺ ጋር ትጀምራለች። ከዛ እንደዚህ አይነት ፎርም ይኖረዋል ማለት ነው። ከዛ ደግሞ እዚህ ጋር የ2x's ምን ይሆናል? like ቅድም አብሶሉት ቫልዩ ኦፍ x አይተን ነበረ። የ2x's ምን ይሆናል የሚለውን ስንመለከት ከቅድሙ ጋር ተመሳሳይ ዲዛይን ያለው ሲታይ ማለት ነው ከአብሶሉት ቫልዩ ኦፍ x ጋር። ነገር ግን እንትኑ እንዲህ ይሆናል። like ለምሳሌ አሁን እዚህ ጋር የአብሶሉት ቫልዩ ኦፍ x እንዲህ ከሆነ like ሰፋ ያለ ከሆነ የ2x ደግሞ ምን ይሆናል? እንዲህ like ጠበብ ያለ ግራፍ ነው የሚሆነው ማለት ነው። like አሁን ይሄ በዚህ ኬዝ ለምሳሌ የአብሶሉት ቫልዩ ኦፍ x እዚህ ላይ ቢሳል እንደዚህ ነው የሚሆነው ማለት ነው። ወደዚህ ነው የሚሆነው፣ ሰፋ ያለ ነው የሚሆነው ማለት ነው። እንደዚህ ነው የሚሆነው። የዚህኛው ግን እዚህ ጋር like 2x ስለሆነ ጠበብ ያለ ነው። ምክንያቱም አንድ ስናስገባ ሁለት ነው የምናገኘው፣ ሁለት ስናስገባ አራት ነው የምናገኘው። like እየጠበበ ነው የሚሄደው ማለት ነው። ይሄኛው ግን እንደ ሊኒየር ሆኖ ነገር ግን አንድ ስናስገባ አንድ እያለ ስለሚሄድ ሰፋ ያለ ግራፍ ነው የሚሆነው ማለት ነው። ኦኬ የእነዚህን ኤክሰርሳይዝ 1.15 ግራፎቹንና ዶሜንና ሬንጁን እንድናወጣ ነው የተጠየቅ ነው። ሶ እዚህ ጋር ዶሜናችን ያው ኦሪል ነምበር ነው የሚሆነው በእንትን ሞጁለስ ፋንክሽን ስለሆነ ቅድም ዲፋይን ስናደርገው ሁሉም ጋር እዚህ ጋር የምትመለከቷቸው በሙሉ ዶሜናቸው የሁሉም ኦሪል ነምበር ነው። ነገር ግን ሬንጅ ጋር ስንመጣ ምንድነው ሚኒመም ቫልዩ ወይስ ምንድነው ማክሲመም ቫልዩ? ላይክ ማወቅ የምንችለው ማግኘት የምንችለው ሚኒመም ቫልዩ ወይስ ማክሲመም ቫልዩ ነው የሚለው ነው የምናየው። ለምሳሌ የዚህኛውን ፋንክሽን ስትመለከቱ like the minimum ሊኖረን የሚችለው የy ቫልዩ ማለት ነው። ለምሳሌ xን የትኛውንም ቁጥር አስገቡ። ለምሳሌ አሁን xን -1 like ዝቅተኛ ላገኝ የሚችለው xን -1 ብከት -1 ሲደመር 1 0 አገኛለሁ ማለት ነው። ስለዚህ the minimum ላገኝ የሚችለው 0 ነው የዚህን ፋንክሽን። ኔጌቲቭ like እዚህ ጋር ኔጌቲቭ ላገኝ የሚችልበት ፖሲቢሊቲ የለም፣ ምክንያቱም ሙሉ አብሶሉት ቫልዩ ስላለ ማለት ነው። ስለዚህ ከዛ በኋላ ያሉት ቫልዩስ በሙሉ ከዛ በኋላ እየጨመሩ የሚሄዱ ናቸው። ሬንጁ ምን ይሆናል? 0 ከዛ በኋላ እስከ ኢንፊኒቲ ማለት ነው። እዚህ ጋር ስንመጣ ደግሞ የኤክስ ቫልዩ ላይክ አሁንም ትንሹን የኤክስ ቫልዩ ማግኘት ይችላል። ትንሹ የኤክስ ቫልዩ የሚሆነው መች ነው? ኤክስን ለምሳሌ 0 ስከት ማለት ነው። ኤክስን 0 ስከት ምን አገኛለሁ? -1 አገኛለሁ። ስለዚህ የዚህ ቫልዩ ትንሹ ማን ነው? -1 ነው ማለት ነው። እዚህ ጋር እንደምትመለከቱት ምክንያቱም በዚህ በኩል ትልቅ ቁጥሮችን መክተት ይችላል፣ የሚቀንሰው -1 ስለሆነ ማለት ሚኒመሙን ማግኘቴን ማቀው ወዛ ነው። ስለዚህ በዚህ መንገድ ታገኙታላችሁ ማለት ነው። ስለዚህ ከ-1 እስከ ኢንፊኒቲ ይሆናል ማለት ነው። እዚህ ጋር ስትመጡ ደግሞ የሚቀነሰው ወይም ቫሪያብሉ ያለው በዚህ ሳይድ ስለሆነ ማክሲመም ቫልዩን ነው ማግኘት የሚችለው ማለት ነው። ከዛ በኋላ እየቀነሰ ነው የሚሄደው ማለት ነው ይሄ ግራፍ። ምክንያቱም አንደኛ የተገለበጠ ግራፍ ነው የሚሆነው፣ ወደ ታች የተገለበጠ ግራፍ። ምክንያቱም በኤክስ በቫሪያብሉ ሳይድ ያለው ማይነስ ስለሆነ ቅድም ባየነው መሰረት ማለት ነው። ስለዚህ የዚህ ቫልዩ አሁን ስንት ነው የሚሆነው?
ትልቁ ቫልዩ ሊኖረው የሚችለው የኤክስ ቫልዩ 0 ቢሆን ኖሮ። ስለዚህ ኤክስ ቫልዩ 0 ከሆነ ትልቁ ላገኝ የሚችለው 2 ነው። የዚህ ቫልዩዋን የዚህ ዶሜን ከማይነስ ኢንፊኒቲ እስከ 2 ነው የሚሆነው ማለት ነው። ከዛ እዚህ ጋር ደግሞ ምን ይሆናል? እዚህ ጋር ደግሞ ፖዚቲቭ ስለሆነ በኤክስ ሳይድ ያለው ማስበው ምኑን ቫልዩ ነው? ሚኒመም ቫልዩ ነው። ስለዚህ ሚኒመም ቫልዩ ለማግኘት ቤዚካሊ የኤክስ ስንት ቫልዩ ቢሆን ነው ትንሽ ዋጋ ላገኝ የምችለው የሚለውን ነው። ኤክስ 0 ሲሆን ነው። ስለዚህ ያ ማለት 0 ነው ትንሽ ቫልዩ። እንደዚህ ያደርግና እስከ ፖዚቲቭ ኢንፊኒቲ ማለት ነው። ስለዚህ የሞጁለስ ፋንክሽን ይህንን ይመስል ነበረ። በቀጣይ ደግሞ ስለ ሳይንም ፋንክሽን የምንመለከት ይሆናል። እስከዛው ድረስ መልካም ጥናት።